ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። አንድ ሰው ላይ ወይም ድርጅት ላይ የተለያየ የህግ ጥያቄዎች ወይም ክሶች ቢኖሩት ለእያንዳንዱ ጉዳይ በተናጠል ፍርድ ቤት መመላለስ ይኖርቦታል ወይስ ሁሉንም በአንድ ላይ አጠቃሎ በአንድ ክስ ማቅረብ ይቻላል? ብዙ ጊዜ ሰዎችን ፍርድ ቤት የሚያመላለስና ጊዜና ገንዘብ የሚያባክነው ይህ የሥነ ሥርዓት ጉዳይ ነው። በግልጽ የሰፈረና በፍትሐብሔር ስነ ስርዓት ህጋችን ላይ የተቀመጠ የክሶች በአንድነት መታየት ወይም ጆይንደር ኦፍ ክላይም የተባለ እጅግ ወሳኝ የህግ ጽንሰ ሀሳብ በቀላሉ ምሳሌ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የክሶች በአንድነት መጣመር ምን ማለት ነው? በመጀመሪያ መጣመር ወይም በአንድ መታየት ሲባል ምን ማለት ነው? በአንድ የፍትሐብሔር ክስ ሂደት ውስጥ ከሳሽ በተከሳሽ ላይ ያላቸውን ከአንድ በላይ የሆኑ የህግ ጥያቄዎች አንድ ላይ አጣምሮ ማቅረብ ይቻላል። ይህ ለምን አስፈለገ? ዋናው ጥቅሙ የፍርድ ቤት እና የእርስዎን እና የተከሳሽ ጊዜ፣ ገንዘብን፣ ጉልበትን ለመቆጠብ ነው። በአንድ ጉዳይ ላይ በተደጋጋሚ ፍርድ ቤት ከመመላለስ በአንድ መዝገብ ሁሉንም ነገር እልባት መስጠት ፍትህን ቀልጣፋ ያደርገዋል። ስለዚህ የተከራካሪ ወገኖች መጣመርና የክስ ምክንያት ማጣመር፣ የተሟጋችና የክስ ምክንያት መጣመር በክርክር ሂደት ውስጥ ክርክር ለሚመራው ፍርድ ቤትም ሆነ ለተሟጋቾች የሚሰጠው የራሱ የሆነ ጥቅሞች ይኖሩታል። ከተከራካሪ ወገኖች አንጻር ስንመለከት ተከራካሪ ወገኖች ለክርክር የሚያወጡትን ወጪ እንዲጋሩ እና ለክርክሩ የሚያወጡትን ወጪ እንዲቀንሱ ያስችላል። ፍርድ ቤት በበኩሉም የፍርድ ቤቱ ጫናን የሚቀንስ ይሆናል። ፍርድ ቤቱ በአንድ ጉዳይ ክርክር በርካታ ተከራካሪዎችን በተናጠል የሚያስተናግድ፣ በአንድ በኩል በርካታ ሰዎችን ሊያስተናግድ የሚኖረውን የስራ ጫና የተለያየ ነው። በሌላ በኩል ፍርድ ቤቱ በአንድ ጉዳይ ላይ ተቃራኒ ውሳኔ እንዳይሰጥ ሊያስቀር የሚችልበት አጋጣሚ ያስቀራል። በአንጻሩ ደግሞ ተከራካሪዎች መጣመር የክርክሩ አድማስ ሊያሰፍን የሚያስችልበትና የፍርድ ቤቱ መዘግየትን የሚፈጥርበትንና በተከሳሽ ላይ የቀረቡትን ክስ በመከላከል ረገድ ያለው የመከላከል መብቱን የሚያስችልበት አጋጣሚ ይከሰታል። የፍትሐብሔር ስነስርዓት ህጋችን እነዚህን ተቃራኒ ክሶችን ለማስቀረት በፍትሐብሔር ስነስርዓት ህጋችን አንቀጽ 221 ላይ መፍትሄ አስቀምጦ እናገኘዋለን። ክሱ በሚቀጥልበት በማናቸውም ጊዜ በአንድ ወይም በብዙ ከሳሾች በአንድ ክስ ተጣምሮ የቀረቡበትን የክስ ምክንያቶች ወይም ዋናውን ክስ ከሳሽ ካቀረበው ክስ ጋር በአንድነት ለመወሰን የሚያስቸግር ጊዜ የሚፈጅውን ወይም የማይመች ከሆነ የማይመች የሆነ እንደሆነ ፍርድ ቤቱ የቀረበውን ክስ ነጥሎ በፈጠነ መንገድ እንዲታይ ለማዘዝ ይችላል። ከዚህ ድንጋጌ የምንረዳው የክስ መጣመሩ የፍርድ ቤቱን ሂደትን የሚያዘገይ ከሆነና በተከሳሽ ላይ ጫና የሚፈጥር ከሆነ ፍርድ ቤቱ ክሶቹን ነጣጥሎ እንዲቀርቡ ማድረግ እንደሚችል ማለት ማጣመር የሚፈቅድ የሚችለውን መጣመሩን የፍርድ መዛባትን የሚያስከትል ከሆነ የተከሳሽ መከላከል መብቱን እስከማሳጣት ድረስ መሆን የለበትም ማለት ነው። የተከራካሪ ወገኖች መጣመር በአንድ በኩል ከአንድ በላይ ከሳሾች፣ በሌላ በኩል ደግሞ ከአንድ በላይ ተከሳሾች በአንድ ክርክር ውስጥ ሊኖረው የሚችልበትን ሁኔታ የፍትሐብሔር ስነስርዓት ህጎችን ደንግጎ እናገኘዋለን። የከሳሾችን ከአንድ በላይ መሆን የሚያመላክተው የፍትሐብሔር ስነስርዓት ህግ ቁጥር አንቀጽ 35 ሲሆን በዚህ ድንጋጌ መሰረት ከሳሾች ሁለት ወይም ከዚያ በላይ ሆነው መቅረብ የሚችሉበት ከሁለት አይነት ሁኔታዎች አንዱ የተሟላ እንደሆነ ነው። አንደኛው ሁኔታ ከሳሹ ለክሱ መነሻ የሆነውን ሀብት ወይም የከሳሾች የጋራ መሆን ሲሆን፣ ሁለተኛ ሁኔታ ደግሞ
ሀብቱ ወይም መብቱ በተናጠል የየራሳቸው ቢሆን እንኳን የሚቀርበው ክስ ሊወሰን የሚችለው የህግ እና የስራ ነገር ጭብጥ አንድ አይነት መሆኑ ነው። ስለዚህ ሁለት ወይም ከዚያ በላይ ከሳሾች በአንድ ክስ ውስጥ ተጣምረው የሚቀርቡ ከዚህ ሁኔታዎች ውስጥ ቢያንስ አንደኛው የተሟላ መሆኑን ማረጋገጥ የሚገባ ነው። በአንድ ክስ ውስጥ የተከሳሾች መጣመር የሚያመላክተው የፍትሐብሔር ስነስርዓት ህጋችን አንቀጽ 36 ነው። በዚህ ድንጋጌ መሰረት በመርህ ደረጃ ሁለት ወይም ከዚያ በላይ ተከሳሾች በአንድ ክስ ውስጥ ሊካተቱ የሚችሉበት አንድ ሁኔታ ተሟልቶ ሲገኝ ነው። ይህም በዚህ ድንጋጌ ንዑስ አንቀጽ 1 ስር እንደተገለጸው የሚቀርበው ክስ ሊወሰን የሚችለው የህግንና የስራ ነገር ጭብጥ አንድ አይነት መሆኑን የሚያመላክት ሁኔታ እና የሚያመላክት ሁኔታ ሲኖር ነው። ይሁንና በድንጋጌ ንዑስ አንቀጽ 2-5 ባሉ ሁኔታዎች ካለው የተገለጹ ሁኔታዎች ባያሟላ ሁለትና ከዛ በላይ ተከሳሾች ተጣምረው ክስ ሊያቀርቡባቸው የሚችል መሆኑን መረዳት ያስፈልጋል። የከሳሾች በአንድ መጣመር ሰዎች ከሳሽ በጋራ ክስ ሲመሰረቱ ወይም በአንድነት ተጣምረው ለማቅረብ ከፈለጉ ሁለት ሁኔታዎች መሟላት አለባቸው። እነዚህም በፍትሐብሔር ስነስርዓት ህጋችን አንቀጽ 35 ስር የተመለከቱ ሁኔታዎች መስፈርቶችን ማለትም አንደኛው ለክስ መነሻ የሆነውን ሀብት ወይም መብት የከሳሾቹ የጋራ መሆኑ ሲሆን፣ ሌላኛው ደግሞ የሀብቱ ወይም መብቱ በተናጠል የራሳቸውን ቢሆን እንኳን በሚቀርበው ክስ ሊወሰን የሚችለው የህግ እና የስር ነገር ጭብጥ አንድ አይነት መሆኑ ነው። ሁለቱም ሁኔታዎች ወይም አንደኛው ሁኔታ ብቻ ተሟልቶ ከተገኘ በህብረት ክስ ለማቅረብ በቂ ነው። በከሳሾች መጣመር ጊዜ የከሳሾች ቁጥር ጥያቄ የተለያየ መሆን ትኩረት የሚሰጠው አይደለም። ከሳሾች ተመሳሳይ ጥያቄ ላይ ጠይቀው ተመሳሳይ ጥያቄ ሊጠይቁ ይችላሉ፣ ወይም ደግሞ ተከሳሽ አንድ አይነት መከላከያ ሊኖረው ይችላል። የከሳሾች መብት ከአንድ ሁኔታ ወይም ተከታታይ ካላቸው ሁኔታዎች እስከሚመነጨው ከአንድ አይነት የህግ ወይም የፍሬ ነገር ጥያቄ እስከ አስነሳ ድረስ የህብረት ክስ ማቅረብ ይቻላል ማለት ነው። በሌላው ግንዛቤ ውስጥ መግባት ያለበት ነጥብ ከሳሾች የሚጠይቁት ዳኝነት ተከሳሽ ብቻ የሚያመላክት መሆን አለበት እንጂ እርስ በርሳቸው አንዱ ከሌላው የሚጠይቁት ነገር መኖር የለበትም። ከሳሽ ወገኖች በክርክሩ ሂደት ውስጥ እርስ በርሳቸው የተቃራኒ ጥያቄና ጥቅም መወከል የለባቸውም። እንደዚህ አይነት መጣመር እንዲኖር መፍቀድ የሙግቱን አድማስ የበለጠ የሚያሰፋ ሲሆን፣ በተጨማሪ እንዲህ ያለ ተቃራኒ ጥቅም ይዘው በመጣመር ወገኖች የሚፈቅዱ ድንጋጌዎች ፍጹም የለም ማለት ነው። እነዚህ ጥያቄዎች በተቃራኒ ባህሪና ይዞታ በከሳሾች መካከል የሚከሰቱ ሲሆን፣ መጣመር የሚደረግ ከተፈቀደው ውዝግብ እልባት እንዲኖረው ስለማያስችል እነዚህ ወገኖች ጥያቄ በየፊናቸው መታየት ይኖርበታል ማለት ነው። ምንም እንኳን የከሳሾች መጣመር በፍትሐብሔር ስነስርዓት ህጋችን የተፈቀደ ቢሆንም ፍርድ ቤቱ ለትክክለኛ ፍትህ ሲባል ከሳሾች ክሳቸውን ነጥለው እንዲያቀርቡ ሊያደርግ አይችልም ማለት አይደለም። በፍትሐብሔር ስነስርዓት ህጋችን አንቀጽ 221 እንደሚደነግገው የከሳሾች መጣመር በፍትህ አሰጣጡ ላይ አሉታዊ ተጽዕኖ የሚኖረው ከሆነ ጉዳዩ የቀረበለት ፍርድ ቤት የከሳሾች መጣመር ላይፈቅድ ይችላል ማለት ነው። ተከሳሾች መጣመር ሲባል ሁለት ወይም ከሁለት በላይ የሆኑ ተከሳሾች በአንድ ክስ ውስጥ በአንድ ከሳሽ ወይም ከአንድ በላይ በሆኑ ከሳሾች ሊከሰሱ የሚችሉበት ሁኔታ የሚያስቀምጥ ነው። የተከሳሾች መጣመር አንድ ሁኔታ ከተሟላ በቂ ነው።
ይህ ተከሳሾች በአንድነትም ሆነ በተናጠል ቢከሰሱ የሚወሰነው የሕግ ጥያቄና የስር ነገር ጭብጥ አንድ መሆኑ በቂ ነው። አንድ የክስ ምክንያት ብዙ ተከሳሾችን የሚያመለክት ሲሆንና ተከሳሾችን በህብረት ወይም በተናጠል ለመክሰስ የሚቻል ሲሆን እንዲሁም በአንድም ሆነ በተናጠል ቢከሰሱ የሚወሰነው የሕግ ጥያቄ የስር ነገር ጭብጥ አንድ ሊሆን የሚችል በሆነ ጊዜ ተከሳሾችን በአንድነት አጣምሮ ለመክሰስ ይቻላል። ለተከሳሾች መጣመር የሚያስፈልገው አበይት ወይም አብይ ጉዳይ የሚነሳው የሕግ ወይም የፍሬ ነገር ጥያቄ አንድ አይነት መሆኑ ብቻ ነው። የፍትሐብሔር ስነስርዓት ሕጋችን አንቀጽ 36 ንዑስ አንቀጽ አንድ ክስ ምክንያት ብቻ በአንድ ክስ ምክንያት ብዙ ተከሳሾች የሚያመላክት ሲሆንና ተከሳሾች በህብረት ወይም በግንባር ለመክሰስ የሚቻል ሲሆን እንዲሁም በአንድነትም ሆነ በተናጠል ቢከሰሱም የሚወሰነው የሕግ ጥያቄና የስር ነገር ጭብጥ አንድ ሊሆን የሚችል በሆነ ጊዜ ተከሳሾችን በአንድ አጣምሮ ለመክሰስ ይቻላል። አንድ ክስ ምክንያት ብዙ ተከሳሾችን የሚያመለክት በሆነ ጊዜ እና እነዚህን ተከሳሾች በተናጠልም ሆነ በህብረት ተከሳሾችን ለመክሰስ የሚቻልና በጉዳዩ ላይ የሚወሰነው የሕግ ጥያቄና የስር ነገር ጭብጥ እንዳይለያይ ከሳሽ ብዙ ተከሳሾችን አጣምሮ መክሰስ እንዲችል ምርጫ የሚሰጥ ድንጋጌ መኖሩ መገንዘብ ተገቢ ነው። የፍትሐብሔር ስነስርዓት ሕጋችን አንቀጽ 36 ንዑስ አንቀጽ 1 እና 2 ልዩ ሁኔታ ሲሆኑ በዚህ ድንጋጌ ውስጥ የተወሰነው የሕግ ጥያቄና የስር ነገር ጭብጥ አንድ መሆን ወይም ተመሳሳይነት በመስፈርትነት የሚታሰብ አይደለም። በፍትሐብሔር ስነስርዓታችን አንቀጽ 36 ንዑስ አንቀጽ 1 መሰረት ተከሳሾችን በአንድነት አጣምሮ መክሰስ የሚቻለው የሚወሰነው የሕግ ጥያቄና የስር ነገር ጭብጥ አንድ እስከሆነ ድረስ ብቻ መሆኑን ይደነግጋል። ነገር ግን በፍትሐብሔር ስነስርዓት አንቀጽ 36 ንዑስ አንቀጽ 2 ላይ ተከሳሾችን አጣምሮ መክሰስ የሚወሰነው የሕግ ጥያቄና የስር ነገር ጭብጥ አንድ አይነት መሆን አስፈላጊ አይደለም። በዚህ ድንጋጌ መሰረት ከሳሽ የተከሳሾችን በአንድነት አጣምሮ ለመክሰስ ግንዛቤ ውስጥ ማስገባት የሚጠበቅበት ተከሳሾችን በህብረት ወይም በምትክነት ወይም በተለዋጭነት ወይም በነፍስ ወከፍ ለመክሰስ የሚቻል መሆኑ ብቻ ነው። ከዚህ ድንጋጌ ይዘት ልንረዳው የሚገባ ሌላው ጉዳይ ተከሳሾችን በአንድነት አጣምሮ የመክሰስ ምርጫ የተሰጠው ለከሳሽ መሆኑ ነው። በፍትሐብሔር ስነስርዓት ሕጉ አንቀጽ 36 ንዑስ አንቀጽ 3 ስንመለከት ደግሞ ለክስ ምክንያት የሆነውን ጉዳይ የአደራ ንብረት ጠባቂዎችን፣ ኑዛዜ አስፈጻሚዎችን፣ ንብረት አስተዳዳሪዎችን የሚጠይቁ ንብረትን የሚመለከት በሆነ ጊዜ ከነዚህ በአንዱ ላይ የሚቀርብ ክስ ሌሎች ተከሳሽ መሆን አለባቸው ማለት ነው። ከዚህ ድንጋጌ መረዳት እንደሚቻለው ከነዚህ ብዙ ተከሳሾች መካከል አንዱ ብቻ በመምረጥ ወይም በከፊሎችን ትቶ ከፊሎችን በመክሰስ ከሳሽ ሊያቀርብ የሚችለውን ምርጫ የተሰጠው ሳይሆን እነዚህን ወገኖች ሳይነጥል በአንድ አጣምሮ ክስ መክሰስ እንዳለበት የሚያስገድድ ድንጋጌ ወይም ማንዳቶሪ ፕሮቪዥን ነው። ሌላኛው ከሳሽ የሆነ ወገን ብዙ ተከሳሾችን በማጣመር ክስ እንዳለበት በአስገዳጅነት የሚያስቀምጥ የፍትሐብሔር ስነስርዓት ሕጋችን አንቀጽ 36 ንዑስ አንቀጽ 4 ነው። ከዚህ ድንጋጌ መመልከት እንደሚቻለው አንድ ከሳሽ የሆነ ሰው የማይንቀሳቀስ ንብረትን ለማስለቀቅ ለመረከብ
ክስ በሚያቀርብበት ጊዜ በዚህ ንብረት ላይ ሰፍሮ የሚገኝበት ሁኔታ አጣምሮ መክሰስ ይኖርበታል። በዚህ ድንጋጌ መሰረት ከሳሽ የሆነ ሰው የማይንቀሳቀስ ንብረትን ለማስለቀቅና ለመረከብ በሚያቀርበው ክስ በንብረቱ ላይ ሰፍሮ የሚገኙ ሰዎችን ሁሉ አጣምሮ መክሰስ ግዴታው መሆኑና ሰፍሮ ከሚገኘው መካከል በመምረጥ አንዱን ወይም በከፊል ብቻ በመምረጥ እንዲከስ ፍቃድ አይሰጠውም። ተከሳሾች በማጣመር ክስ ሊቀርብባቸው የሚችለው በሌላው ሁኔታ በፍትሐብሔር ስነ ስርዓት ሕጋችን አንቀጽ 36 መሰረት ከሳሽ መብቱን ማግኘት የሚገባው ከየትኛው ተከሳሽ ላይ እንደሆነ ለይቶ ለማወቅ የሚያጠራጥር ሁኔታ ያጋጠመው ሲሆን አንዱን ወይም ከአንድ በላይ የሆኑ ሰዎችን በህብረት በመክሰስ ኃላፊነቱን የሚያመላክት የትኛው እንደሆነና ለምን ያህል ኃላፊነት እንደሚሆን ለይቶ እንዲወስን ለማመልከት ይችላል። በዚህ ድንጋጌ ስር ተመሳሳይ የህግና የስር ነገር ጥያቄ መነሳት አለበት የሚል መመዘኛ የለኝም። አንድ ጊዜ ተከሳሽ በዛ ያሉ ወገኖች ለፈጸሙት ጥፋት ኃላፊ መሆናቸውን ቢያውቅም ነገር ግን የቱ ወገን ወይም ግለሰብ ነው በትክክል ጥፋቱን የፈጸመው የሚለው ለይቶ ለማወቅ ያዳግታል። ወይም ደግሞ ሁለት ወይም የበለጠ ተከሳሾች ጥፋት የፈጸሙ መሆናቸው ቢያውቅ የትኛው እንደሆነ ለይቶ ላያውቅ ይችል ይሆናል። ስለዚህ በፍትሐብሔር ስነ ስርዓት ሕጋችን አንቀጽ 6 ድንጋጌ መሰረት አንቀጽ 36 ንዑስ አንቀጽ 5 ድንጋጌ መሰረት ሁሉም ላይ ክስ መስርቶ ክርክሩ ተሳታፊ ወገኖች እንዲሆኑና የትኛው ተጠያቂ መሆን እንደሚገባው ለማስወሰን ተጣምሮ እንዲቀርቡ የተደረገው ማለት ነው። ከሳሹ ለሚጠይቀው የካሳ ጥያቄ የትኛው ተከሳሽ ኃላፊ ወይም ተጠያቂ እንደሆነ ለይቶ ለማወቅ ባለመቻሉ ነው ማለት ነው። ስለዚህ አስፈላጊ ስለሆኑና በክርክር ውስጥ የግዴታ መጣመር ስላለባቸው ወገኖች በአንድ ጉዳይ ላይ ክስ ሲቀርብና የክሱም ምክንያት የብዙ ሰዎች መብትና ጥቅም የሚነካ ሆኖ ከነሱ አንዱ ወይም ከፊሉ ክስ በቀረበ ጊዜ በቀጥታም ሆነ በተዘዋዋሪ መንገድ በጉዳዩ ላይ በሚሰጠው ውሳኔ ወይም ፍርድ መብትና ጥቅም የሚነካ ሲሆን በክሱ ውስጥ ተካፋይ ያልሆኑ ሰዎች የክርክሩ ተካፋይ እንዲሆኑ ፍርድ ቤቱ ትዕዛዝ መስጠት ያለበት ስለመሆኑ በፍትሐብሔር ስነ ስርዓት ሕግ አንቀጽ 39 ንዑስ አንቀጽ 1 እና አንቀጽ 40 ንዑስ አንቀጽ 2 ድንጋጌን ይዘትን ያስገነዝበናል ማለት ነው። እነዚህ ወገኖች ተካፋይ ሳይሆኑ የሚሰጠው ውሳኔ ወይም ፍርድ ውጤት የማይኖረው ስለመሆኑ የድንጋጌ መንፈሱን መረዳት ያስፈልጋል። በመሆኑ በክስ መግባት ያለበት ተከሳሽ የሆነ እንደሆነ ፍርድ ቤቱ የክርክር ተካፋይ እንዲሆንና በቀረበው ክስ የመልስ መከላከያውን እንዲያቀርብ ሊያግዘው የግድ የሚል ስለመሆኑ ስነስርዓቱ ያሳያል። በክርክር ውስጥ የግድ ተካፋይ መሆን የሚገባቸው ወገኖች ማለት ደግሞ ክስ በቀረበበት ጉዳይ ላይ በሚሰጠው ውሳኔ ጥቅማቸው፣ መብታቸው ወይም ግዴታቸው የሚነካ በክርክሩ ውስጥ ተካፋይ ያልሆኑ ሰዎች ስለመሆናቸው ከፍትሐብሔር ስነ ስርዓት አንቀጽ 40 ድንጋጌ ይዘት የምንገነዘበው ጉዳይ ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅጽ 9 መዝገብ ቁጥር 43/424 ላይ የሰጠው ውሳኔ መመልከት ይቻላል። የፍትሐብሔር ስነ ስርዓት ሕጋችን አንቀጽ 39 ንዑስ አንቀጽ 1 ላይ የፍርድ ቤቱ ተከራካሪ ወገኖች ለመጨመር ወይም ለመተካት ስልጣን ከሚሰጠው የፍትሐብሔር ስነ ስርዓት አንቀጽ 40 ንዑስ አንቀጽ 2 አብሮ መታየት ያለበት በዚህ አይነት የክርክር ተካፋይ መሆን ሲገባው በክርክሩ በከሳሽነትም ወይም በተከሳሽነት ሳይገባ የቀረ እንደሆነ ወይም በእርሱ ክርክር ውስጥ አለመግባት ክሱን መሰረት ሳያስፈልገው
በአንቀጽ 39 ንዑስ አንቀጽ 1 እና በአንቀጽ 40 ንዑስ አንቀጽ 2 መሰረት ወደ ክርክሩ እንዲገባ ይደረጋል ማለት ነው። በጠቅላላ አነጋገር ለክርክር አስፈላጊ የሆነ ወገን የሚባለውን እሱ ተካፋይ ባልሆነበት ክርክሩ የሚሰጠው ውሳኔ መብቱና ጥቅሙ ወይም ግዴታውን የሚጎዳ ሆኖ ሲገኝ ነው። የፍትሐብሔር ስነስርዓት አንቀጽ 39 ንዑስ አንቀጽ 1 በክሱ ውስጥ መግባት የሌለባቸው ወገኖች በመግባታቸው ወይም መግባት የነበረባቸው ወገኖች ባለመግባታቸው ክሱ መሰረዝ እንደሌለበት ይደነግጋል። እንደዚሁ ክርክሩ ተካፋይ ያልሆነ ማንኛውም ሰው ጥቅሙ በሚሰጠው ውሳኔ ጥቅሙ የሚጎዳ ሆኖ ሲያገኘው ክርክሩ ተካፋይ መሆን ይኖርበታል። እንደዚህ አይነት ክርክር አስፈላጊ የሆነ ሰው ተካፋይ ባልሆነበት ክርክሩ የሚሰጥ ውሳኔ ውጤት ያለው ውሳኔ አይሆንም ማለት ነው። በክርክር ውስጥ ተካፋይ መሆን የሚገባቸው ወገኖች ተጣምረው ስለመቅረባቸው በፍትሐብሔር ስነስርዓት ሕጋችን አንቀጽ 39 ንዑስ አንቀጽ 2 ላይ በክስ ውስጥ የሚገባቸው ወገኖች ሳይገቡ ቀርተዋል በማለት ወይም የማይገባቸው ወገኖች ደግሞ በክሱ ተካፋይ ሆነዋል በማለት የሚቀርብ መቃወሚያ ሁሉ ሊቀርብ የሚገባው በክርክሩ ከመጀመሩ በፊት መሆን አለበት። ክርክሩ ከተጀመረ በኋላ በዚህ መልኩ የሚቀርብ መቃወሚያ ተቀባይነት የለውም። በፍትሐብሔር ስነስርዓት ሕጋችን አንቀጽ 40 ንዑስ አንቀጽ 2 ፍርድ ቤቱ በራሱ አስተያየት ወይም ከባለ ጉዳዮች የሚቀርቡለትን ክርክር በመመልከት በክሱ ውስጥ የከሳሽ ወይም የተከሳሽ ስም እንዲሰረዝ እና በምትኩም ለጉዳዩ አግባብ ያለው ሰው ስም እንዲተካ ለማዘዝ ይቻላል። እንዲሁም ለውሳኔ አሰጣጥ አስፈላጊና ምቹ መሆኑን ያረጋገጠ እንደሆነ ማናቸውም አግባብ ያለው ሰው እንዲተካ ወይም አማሪ ሆኖ በነገሩ እንዲገባ ለማዘዝ ይቻላል በማለት ይደነግጋል። በፍትሐብሔር ስነስርዓት ሕጋችን አንቀጽ 40 ንዑስ አንቀጽ 2 ድንጋጌ ዋና ዓላማ በክርክሩ ውስጥ ተካፋይ እሆናለሁ መቅረብ ያለበት ወገን ጥቅም ለመጠበቅ ነው። ይህ ወገን በክርክሩ ውስጥ ተካፋይ ሆኖ አለመቅረቡ እንደታወቀ ፍርድ ቤቱ በተሰጠው ስልጣን መሰረት የዚህ አይነት ሰው መብት ማስጠበቅ ይኖርበታል። ተከሳሹ ክርክሩን ከመጀመሩ በፊት መቃወሚያ አላቀረበም በሚል ሶስተኛ ወገኖች መብትና ጥቅም ሊጎዳ አይገባም። በአንድ ክስ ውስጥ ተጣምሮ መከሰስ የሚገባው ሰው በክስ ውስጥ አለማስገባት ወይም ሊከሰስ የማይገባው ሰው ተጣምሮ መከሰስ ጉዳዩ ከሳሽ ወገን ያቀረበውን ክስ ውድቅ አያደርግበትም። ሁኔታው እንደታወቀ ፍርድ ቤቱ በፍትሐብሔር ስነስርዓት ሕጋችን አንቀጽ 40 ንዑስ አንቀጽ 2 መሰረት ለክርክሩ አስፈላጊ የሆነውን ወገን በክርክሩ ውስጥ እንዲገባ ማድረግ አለበት። በፍትሐብሔር ስነስርዓት ሕጋችን አንቀጽ 39 ንዑስ አንቀጽ 1ም አንድ ክስ ውስጥ ተጣምሮ መከሰስ የሚገባው ሰው በክሱ ውስጥ ባለመግባቱ ክሱ መዘጋት እንደሌለበት ያስገነዝበናል። ነገር ግን በክሱ ውስጥ ተጣምሮ መቅረብ የሚገባ ወገን ከፍርድ ቤቱ ስልጣን ውጭ በሆነ ጊዜ ፍርድ ቤቱ የግዴታ ክሱን መዝጋት አለበት። በፍትሐብሔር ስነስርዓት ሕጋችን አንቀጽ 40 ንዑስ አንቀጽ 3 ድንጋጌ መሰረት በክርክሩ ተካፋይ መሆን የሚገባው ተከሳሽ ወገን ተጣምሮ ከቀረበ ሊነሳ የሚችል ችግር አይኖርም። ምክንያቱም ከሳሽ ያቀረበው ክስ ተሻሽሎ የቀረበ የተሻሻለ ክስ ቅጂ አዲስ ለሆነው ተከሳሽ እንዲደርሰው ይደረጋል ማለት ነው። ስለዚህ በአጠቃላይ የተከበራችሁ የዚህ ቻናል ቤተሰቦች ከክስ ማጣመር ጋር ተያይዞ በዋነኝነት ከሳሾች መነሻ የሚያደርጉት ከአንድ አይነት ድርጊት ወይም ተመሳሳይ ሁኔታ የመነጨ መሆን አለበት። ሁለተኛ ከሳሾች በተናጠል ቢያቀርቡ ኖሮ በፍርድ ቤት ዘንድ የሚነሱ የሕግ ወይም የፍሬ ነገር ጥያቄዎች ተመሳሳይነት ይኖራቸዋል ማለት ነው። ስለዚህ በዚህ የሕግ ግንዛቤ ክፍላችን
በአጠቃላይ ክሶች በአንድነት መታየት መብታቸውን በፍጥነት ለማስከበር የሚረዳ መልካም የህግ አሰራር ቢሆንም የጉዳዮች ውስብስብነትን አይቶ የመወሰን ስልጣን የፍርድ ቤቱ መሆኑን መዘጋት የለብንም። ስለዚህ በፍትሐብሔር ስነ ስርዓት ህጋችን ህግ የነበሩ ቆይታ ይህንን ይመስላል። ይህ መረጃ ጠቃሚ ሆኖ ካገኙት ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እናንተ በፍርድ ቤት ክስ መስርታችሁ ወይም ተከሳችሁ የምታውቁ ከሆነ የገጠማችሁ ፈተና በኮሜንት ሴክሽናችን በማስቀመጥ አጋሩን። ለቻናሉ አዲስ ከሆናችሁ በየሳምንቱ ጠቃሚ የህግ እውቀቶችን ለማግኘት ሰብስክራይብ ያደርጋችሁ የደውሉን ምልክት ተጫኑ። በሚቀጥለው ቪዲዮ ርዕስ እስከምንገናኝ ድረስ አቤል 2035 የህግ ሚዲያ ላይ እንገኛለን። ቤተሰባችን ሆኖ ለዛሬው እናመሰግናለን።